በፊት በቤኒሻንጉል ጉሙዝ መተከል አካባቢ በተፈጸመው ዘግናኝ እና እጅግ የሚያሳዝን ድርጊት ሐዘኔን ለመግለጽ ነው። ሰው አይኑ ያየ ከነ ህይወቱ እንደ ማገዶ እንጨት ወደ እሳት መክተት ማለት ምን ማለት ነው? ይሄ አረማውያን እንኳን የማያደርጉት ነው። አያደርጉ እንዲህ አይነት ተደርጎ የማይታወቅ ነው። በጣም የጭካኔ ነው። ከልክ ያለፈ ጭካኔና ጥላቻ ነውና የባሰ እየሄደ ነው ያለው ነገሩ። ሀገሪቱ መቼስ ከሚገባ በላይ ተጎድታለች እንጂ አልበለጸገችም። ትግራዮችን ለማጥፋት ተብሎ ጥፋቱ የጋራ እየሆነ ነው ያለው አሁን እና ይሄ ጉዳይ እኔ በዚህ እጅግ አዝኛለሁ። እኔ እስካሁን ድረስም እንዲህ አይነቱ እድልም